ምንም አይነት ጊዜ መስጠት አያስፈልግም። ዛሬውኑ ይደረግ። ማርሻል አርትም ልክ እንደዛው ለመጥፎና ለመልካም ተግባር መጠቀም እንችላለን። እናንተ ግን ለመልካም ተግባር ተጠቀሙ። አየዋለ ከዚህ ቦታ ጋፈር ምን ዋጋ እንደሚያስከፍል እናንተ ትነሱ። ስለምን ዋጋ ነው ታወሩ? እናንተ ማድረቡ ታዲያችሁ ነው ለላችሁ ትችላላችሁ። ደመላሽ ገና አልጨረስንም። እንተያያለን። እኔም ደግሞ ደመላሽ ነኝ። ደመላሽ ጎዳው እንዴ? አይ ደህና ነኝ፣ ምንም አልሆንኩም። አንተ ተጎዳ? እኔም ደህና ነኝ። ሄሎ፣ ሰላም። የምን ክስ? ፋይሉን ለማጥፋት የተቻለውን ሁሉንም አድርግ። እኔ የምትፈልገውን ገንዘብ ሰጣለሁ። ሰላም አይደል እንዴ አለቃ? ምን ሰላም አለ? ተከሳቸዋል እኮ ነው ማለት። ምን
ጂቦ ተብዬው ሐሳቤን ተቀብሎ ቢሆን ኖሮ ይሄ ሁሉ አይከሰትም ነበር። ብሽቅ ነህ ጂቦ ብሽቅ ብሽቅ። አንሳ ጂቦ አንሳ 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 ጂቦ አንሳ። ሄሎ ደመለሽ ምን ፈልገህ ነው የምትደውልልኝ? ሄሎ ጂቦ ይኸው የኔ ሐሳብ ባለመቀበል ከባድ ችግር ተፈጥሯል። ገዝሽ በሁለታችንም ላይ ክስ ከፍቷል። ምን ገዝሽ ነው የከሰሰን? ወይኔ አሁን በሐሳብህ ተስማምቻለሁ። ቶሎ ወደ እኔ ናና ምን ማድረግ እንዳለብን እንመካከራለን። የት ነው ያለው? በጣም ቶሎ አሁኑኑ መጣሁ። በቃ እሺ ወንድሜ ከዚህ በኋላ ካንተ ጋር ለሚነካቱ ወየውላችሁ ብቻ ነው። አሁኑኑ ከዚህ አመለካከት መውጣት አለባት። እኔ ለራሴ ይበቃል። ትንሽ ስሜታዊ በመሆኔ ከኔ ጥሩ ነገር እንዳልተማራችሁ አውቃለሁ። ብዙም አትፍረዱብኝ። በጣም ከባድ ነገር ስለገጠመኝና የአባቴ አደራ ስለሆነ ሰላምን ለማስፈን ራሳችንን ለመከላከልና ጤናችንን ለመጠበቅ እነሱ ባለፈው አንተን አግተው አልወሰዱም። እኛ ለሰላም ለምን እንሰራለን እኮ እሱ አይደል እንደሚገርመው። እነሱ ጸብ እየፈለጉ እኛ ለሰላም ምንም ስሜት አይሰጥም ወንድሜ። ማንኛውንም ዓለም ላይ ያሉ እውቀቶችን ለመልካምና ለመጥፎ ተግባር መጠቀም እንችላለን። ለምሳሌ አንድ የህግ ጠበቃን ብንመለከት ፍትህ የተጓደለባቸው ፍትህ እንዲያገኙና ወንጀለኞቹ ለህግ እንዲቀርቡ እንዲጠየቁ ይሰራል። ልክ እንደዛው ለሆድ ያደሩ ጠበቆችም አሉ። ገንዘብ ብቻ ከተከፈላቸው የማንንም ሀቅ ለማጣመምና ከወንጀለኞች ጎን ሆነው ወንጀለኞች ለህግ እንዳይቀርቡ የሚሰሩ ጠበቆች አሉ። እንዲሁም እውቀታቸውን በመጠቀም የሌሎችን ሀብትና ንብረት ለመዝረፍና ባልሰሩት ወንጀል እንዲጠየቁ የሚያደርጉም አሉ። ማርሻል አርትም ልክ እንደዛው ለመጥፎና ለመልካም ተግባር መጠቀም እንችላለን። እናንተ ግን ለመልካም ተግባር ተጠቀሙ። አሁን ምን አይነት እርምጃ ብንወስድ ነው የሚሻለው? በእኔና በጂቦ ደግሞ መጥሪያ ወጥቶብናል። የልጁ ደካማ ጎን ምንድን ነው? ደካማ ጎንማ ወንድሞቹ ናቸው። ኤፍታና ብርሃን ይባላል። እኛ ኤፍታንን እናግታለን፣ እናንተ ደግሞ ብርሃንን አግቱ። ጥሩ ሐሳብ ነው ያመጣው ሸሪፎ። ምንም አይነት ጊዜ መስጠት አያስፈልግም። ዛሬውኑ ይደረግ። አሁኑኑ ይዛችሁ ኑ። ወደ ስራ